5 ሂት ኮንዳክሽን ኤንድ ካሎሪሜትሪ የሚለውን የፊዚክስ ኮንሰፕት እናያለን። 5.1 the concept of heat ይለናል። አብዛኞቻችን ሂት እና ቴምፕሬቸርን ተመሳሳይ ኮንሰፕት እንዳለው አድርገን እንወስዳለን። ነገር ግን እንዳልሆነ በደንብ ዛሬ በጥልቀት እናያለን ማለት ነው። although they are highly related, heat and temperature are completely different quantities. ሂት እና ቴምፕሬቸር የምንላቸው ሁለቱ የተለያዩ ኳንቲቲዎች ናቸው። ነገር ግን የሚገናኙበት ነገር በሌላ ቢሆንም ሁለቱ የተለያዩ ኳንቲቲዎች ናቸው። ሂት is a measure of change. ሂት የምንለው measure of change ነው። የሆነ ነገር የለውጥ መለኪያ ነው። ስለዚህ never a property possessed by an object or system. በአንድ ሲስተም ወይም ደግሞ በአንድ ኦብጀክት ታምቆ ስቶር ተደርጎ ሊያዝ የሚችል ነገር አይደለም ማለት ነው። Therefore, it is classified as the process variable. ስለዚህ ሂት እንደ ቫሪያብል ፕሮሰስ ክላሲፋይ ይደረጋል። ምክንያቱም ሜዥር ኦፍ ቼንጅ ብለን ስላለን ማለት ነው። የነገሮች ለውጥ ወይም ደግሞ የሆነ ነገር ለውጥ ሜዥር ማድረጊያ መለኪያ ስለሆነ ብለናል። ያ ነገር ለውጡ ምንድን ነው እናያለን። However, the temperature is a fundamental physical quantity which is to the average kinetic energy of the particle of substance. ነገር ግን ቴምፕሬቸር የምንለው ነገር ፋንዳሜንታል ፊዚካል ኳንቲቲ ነው። ቅድም ሂት the measure of change ብለናል። ነገር ግን ቴምፕሬቸር which is the measure of average kinetic energy ነው። ስለዚህ ስለ ቴምፕሬቸር ስናወራ which is the average kinetic energy of the particle የፓርቲክሎች ወይም ደግሞ የጥቃቅን ሰብስታንስ እንችላለን ብቻ ፓርቲክል የነዛ አቨሬጅ ካይኔቲክ ኢነርጂ ነው ማለት ነው ቴምፕሬቸር የምንለው። It should also be noted that work and heat are closely related. work እና heat ደግሞ በጣም የተቀራረቡ መሆናቸውን መረዳት አለብን። ይህ ማለት both can change the temperature of a substance. ሁለቱም የአንድን ሰብስታንስ ቴምፕሬቸር መቀየር ይችላሉ። ሂት ወደ ወርክ ሲቀየር ወርክ ደግሞ ወደ ሂት ይቀየራል ማለት ነው። ስለዚህ and the heat can be turned into work and work can be turned into heat. This equivalence is the basis of how heat engine power modern society. እና እንዳልኳችሁ ነው በዋነኝነት አሁን እነዚህ ወርክ እና ሂት በጣም ሪሌት ተደራርገው ነው ያሉት ብለናል። እስቲ ሂት ደግሞ ለብቻው ምን ማለት ነው? When a hot cup of tea is left in room in contact with the enveloping air, you know that cup of tea will gradually cool and down over time. So what is happening over the course of time to cause the tea to cool down? ብሎ ጥያቄ ይጠይቀናል። አንድ ሻይ የሆነ ሰርፌስ ላይ ወይም ደግሞ የሆነ ጠረጴዛ ላይ ቴብል ላይ ያስቀመጥን እንበል። ከዛ እዛው ብንተወው ትኩስ ነው ሻዩ። እዛው ብንተወው ሻዩ ቀስ እያለ እየቀዘቀዘ መምጣቱ አይቀርም። ነገር ግን የቀዘቀዘውን ሻይ ስናነሳ ያስቀመጥንበትን ቦታ ስንነካው ሙቀት አለ። ይህ ማለት ሂት ትራንስፈር ተደርጓል ማለት ነው። እየጠየቀን ያለው ምን እየተካሄደ ነው? ስለዚህ በአጭሩ ሂት ትራንስፈር እየተደረገ ነው። because from hot to cold
ሞቃት ወደ ቀዝቃዛ ቦታ ሂት ትራንስፈር ስለተደረገ ማለት ነው። The fact that the tea lower its temperature is a sign that the average kinetic energy of the particle is decreasing. ይህ ማለት ቲዩ ቴምፕሬቸሩን እያጣ ነው ስንል አቨሬጅ ካይኔቲክ ኢነርጂውን እያጣ ነው። ፓርቲክሎቹ አቨሬጅ ካይኔቲክ ኢነርጂዎቹን እያጡ ነው ማለት ነው። which means እየቀዘቀዘ ነው ማለት ነው። የነበረበት ሙቀት በዛው ባለበት አልቆየም። The tea is losing energy. The energy that is lost by the tea being transferred to the cooler surrounding. ኢነርጂው ሉዝ እያደረገ ነው ብለናል። ቴምፕሬቸሩ ሉዝ እየተደረገ ነው። እዛ ኦብጀክቱ ላይ ያለው ፓርቲክሉ ላይ ያለው ቴምፕሬቸር ሙቀቱ ሉዝ እየተደረገ ነው ብለናል። ይሄ ሉዝ የሚደረገው ኢነርጂ ትራንስፈር እየተደረገ ያለው ከሞቃቱ ወደ ቀዝቃዛው ሰራውንዲንግ ነው ትራንስፈር እየተደረገ ያለው ማለት ነው። In general, if two objects at different temperature are brought in thermal contact, energy flows spontaneously from the hotter object to the cooler one. በተርማል ኮንታክት ላይ which means ተርማል ኮንታክት ስንል አንድ ቀዝቃዛና ሞቃት የሆነ ነገር አንድ ላይ ያይዘን ብናስቀምጥ ወይም ኢን ኮንታክት ካሉ ኢነርጂ ፍሎ ማድረጉ አይቀርም ነው። ኢነርጂ ደግሞ ፍሎ የሚያደርገው ከሆት ኤሪያ ወደ ኩለር ወደ ሆነው፣ ስለዚህ ከሆት ኦብጀክት ወደ ኩለር ኦብጀክት ኢነርጂ ፍሎ ያደርጋል ማለት ነው። The spontaneous transfer of energy from hotter region to the cooler region is called heat. ስለዚህ ቀጣይነት ባለው መልኩ ኢነርጂ ከሞቃት ተነስቶ ወደ ቀዝቃዛ ወይም ደግሞ ቅዝቃዜ ወዳለበት ሪጅን ሲተላለፍ ያለው ፕሮሰስ ይህ ሂደት ሂት እንለዋለን። ስለዚህ ከዚህ ምን እንረዳለን? ሂት ማለት the spontaneous transfer of energy ነው ማለት ነው። ሂት ቀጣይነት ያለው የኢነርጂ ትራንስፈር ማለት ነው። ምክንያቱም ሂት ምንድን ነው? ሂት ራሱ ኢነርጂ ስለሆነ ማለት ነው። since heat is energy. ሂትን ኢነርጂ ነው ብለን ካልን ኢነርጂ ደግሞ ሜጀር የምናደርግበት ኤስአይ ዩኒት አለው which is ጁል ነው። ስለዚህ ሂት ሜጀር የምናደርግበት ቅድምን ብለናል። since heat is energy its SI unit is joule. When temperature of the tea and that of the surrounding air balance out, we say thermal equilibrium is reached. ምን አለን? ቲዩ እና የቲዩ ቴምፕሬቸር እና ሰራውንዲንጉ ላይ ያለው ቴምፕሬቸር ባላንስ ሲሆኑ በዚህ ሰዓት ላይ ተርማል ኢኩሊብሪየም ደረሰ ወይም ተርማል ኢኩሊብሪየም ላይ ነው እንላለን ማለት ነው። ይሄ ማለት ግን ተርማል ኢኩሊብሪየም ላይ ምንም አይነት ሂት ትራንስፈር አይኖርም። ምንም አይነት ለምን? ኢኩሊብሪየም ላይ ደርሷል፣ ባላንስ አድርጓል። ነገር ግን ሂት ኤክስቼንጅ ምናልባት ግን ኢነርጂ ኤክስቼንጅ ሊኖር ይችላል። ስለዚህ at the thermal equilibrium the two regions may exchange energy but no net heat transfer occurs at all. ነገር ግን ምንም አይነት ሂት ትራንስፈር አይኖርም። ኢነርጂ ግን ቼንጅ ያደርጋል ማለት ነው። ኢነርጂ ቼንጅ ያደርጋል ስንል ውስጥ ያሉ ኢንተርናል ኢነርጂዎች አሉ። እነዛ ምናልባት ኤክስቼንጅ ሊደራረጉ ይችላሉ። ነገር ግን ቶታሊ ሂት ትራንስፈር በቃ አበቃለት ስንል ውጫዊ ያለው ሂት እና ውስጥ ላይ ያለው ሂት እኩል ስለሆኑ ማን ወደ ማን ይሄዳል?
ስለዚህ ባላንስ ስላደረጉ ማንም ወደ ማንም ስለማይሻገር እዛው ባለበት ይቀራል። ኖ ኔት ሂት ትራንስፈር አክሮስ። ሂት ኢንተርናል ኢነርጂ ኤንድ ቴርሞዳይናሚክስ ወርክ። እነዚህ ሶስቱ ኮንሰፕቶች ደግሞ እንያቸው እስቲ። Another aspect of definition of heat is that a body never contains heat. That is, we cannot say stored heat energy, as we cannot say stored electric current. It is not something you get in sitting down. Rather, heat can be identified only as it crossed a boundary. ምንድን ነው እያለን ያለው? ሂትን በሆነ ነገር ተይዞ ወይም ታምቆ ያለ ነገር ነው ብለን ዲፋይን ልናደርገው አንችልም ነው። ልክ ኤሌክትሪክ ከረንት ስቶር ተደርጎ ነው ያለው ብለን እንደማንል ማለት ነው። ኤሌክትሪክ ከረንት ዝም ብሎ ነው ፍሎ የሚያደርገው which means ከሃይ ቮልቴጅ ወደ ሎ ቮልቴጅ ፍሎ እንደሚያደርገው ሂትም ደግሞ ከሆተር ወደ ኩለር ነው ፍሎ የሚያደርገው እንጂ አንድ ቦታ ስቶር ብቻ ሆኖ የሚቀመጥ ነገር አይደለም። ስለዚህ ሂት ስንል በአንድ ቦታ ስቶር ተደርጎ ያለ ነገር ነው ብለን አናወራም ወይም ደግሞ ብለን አንደመንድብም ማለት ነው። የሆነ ባውንደሪን ጥሶ ሲሄድ ነው ሂትን አይዴንቲፋይ ማድረግ የምንችለው which means ቅድም እንዳልነው ካፖ አለች ብለናል። ይቺ ካፓ እዚህ ውስጥ የነበረው ሂት ይሄኛው ሞቃት ነው ብለናል። እዚህ ጋር ደግሞ ኩለር ነው፣ ሰርፌሷ ኩል ናት እንበል። የዚህም ባውንደሪ አልፎ ወደዚህ ሰርፌስ መጥቶ ይሄን ሰርፌስ ሲያሞቀው ብቻ ነው ሂት አለ ብለን የምናወራው ማለት ነው። አያችኋ? ቢኮዝ ሂት the transfer of energy ብለናል። ስለዚህ አንድ ኦብጀክት ሂትን አምቆ እዛው ይዟል ብለን ልናወራ አንችልም ማለት ነው። እዚህ ጋር ቤዝ ሀሳቦች አሉ፣ እንመጣበታለን። እዚህ ጋር ደግሞ ኪ ተርምስ የሚለን ነገር አለ። ምንድን ናቸው ኪ ተርሞች? አንደኛው internal energy is equal to the sum of internal kinetic energy due to molecular motion, translational, rotational, and energy of vibration, and internal potential energy due to molecular attractive force. ኢንተርናል ኢነርጂ የምንለው የሁለት ኢነርጂዎች ድምር ነው። የመጀመሪያው ካይኔቲክ ኢነርጂ ነው። ካይኔቲክ ኢነርጂ ሞሽን ነው ብለናል። በሞሽን ምክንያት የሚኖር ኢነርጂ ነው፣ ሀፕን የሚያደርግ ኢነርጂ ነው ብለናል። ስለዚህ ይህ ኢነርጂ በሞሌኩላር ሞሽኖች ልክ እንደ ትራንስሌሽናል ያሉ ሞሽኖች፣ እንደ ሮቴሽናል ያሉ ሞሽኖች፣ እንደዚሁም ደግሞ ኢነርጂ ኦፍ ቫይብሬሽን ብለን የምንላቸው እንደዚህ አይነት ሞሽኖችን በውስጡ ይይዛል ካይኔቲክ ኢነርጂ። ሁለተኛው ደግሞ ኢንተርናል ፖቴንሻል ኢነርጂ የምንለው ዲዩ ቱ ሞሌኩላር አትራክቲቭ ፎርስ። ፖቴንሻል ስንል ታምቆ ያለ ወይም ደግሞ ከፖዚሽን አንጻር የምናየው ነበር በሌላ ኮንሰፕት ስንል ማለት ፖቴንሻል ኢነርጂ ብለን ስንማር ማለት ነው። ነገር ግን አሁን ኢንተርናል ፖቴንሻል ኢነርጂ ስንል ዲዩ ቱ አትራክቲቭ ፎርስ በሞሌኩላሮች አትራክሽን ምክንያት ያለ ኢነርጂ ነው። ሞሌኩሎች አንድ ላይ አትራክት ሲደራረጉ እዛው እንዲቆዩ ወይም ደግሞ ተያይዘው እዛው እንዲቆዩ የሚያደርጋቸው ነገር ስለሆነ ፖቴንሻል ኢነርጂ ይሆናል ማለት ነው በዚህ ሰዓት። ለዛ ነው አትራክቲቭ ፎርስ ሞሌኩላር አትራክቲቭ ፎርስን በውስጡ ያካትተው። ምክንያቱም ተያይዘው ስላሉ ሁሉም በአንድ ስፕሪድ አውት አያደርጉም። ስለዚህ ፖቴንሻሊ ስቶር ስለሚደረጉ ኢንተርናል ፖቴንሻል ኢነርጂ አለው ማለት ነው። ስለዚህ ኢንተርናል ኢነርጂ የምንለው የሁለት ኢነርጂዎች ድምር ነው። አንደኛው የካይነቲክ ነው፣ ሁለተኛው ፖቴንሻል ኢነርጂ ነው ማለት ነው። ሁለተኛው ኪ ሀሳብ ሂት ኢዝ ኢነርጂ ዊች ኢዝ ትራንዚት ፍሮም ዋን ባዲ ቱ አናዘር አዝ ሪዘልት ኦፍ ኤ ዲፍረንስ ኢን ቴምፕሬቸር። ቅድምም ብለናል ሂትና ቴምፕሬቸር ሁለቱ የተለያዩ ኳንቲቲዎች ናቸው ብለናል። ነገር ግን ትንሽም ቢሆን ያቀራርባቸው ነገር አይጠፋም።
ይህ ማለት ሂት ስንል ሂት ትራንስፈር ያደርጋል። ሂት ኤግዚስት የሚያደርገው ከአንድ ኦብጀክት ወይም ደግሞ ከሆተር ወደ ኩለር ኢነርጂ ትራንስፈር ሲያደርግ ነው። ስለዚህ ሂት ኢዝ ኢነርጂ ዊች ኢዝ ትራንዚት ያልነው ፍሮም ዋን ባዲ ቱ አናዘር ቢኮዝ ኦፍ ዋት ዘ ዲፍረንስ ኢን ቴምፕሬቸር። ሂት ኢነርጂው ትራንስፈር የሚደረገው ከአንድ ኦብጀክት ወደ ሌላ ኦብጀክት ትራንስፈር ሲደረግ በምን አማካኝነት ነው? በቴምፕሬቸር አማካኝነት ነው። ይህ ማለት የተለያየ ቴምፕሬቸር ሲኖር ማለት ነው። አንደኛው ቀዝቃዛ ሆኖ አንደኛው ደግሞ ሞቃት ሲሆን ሂት እንላለን። ሂት ኢነርጂ ትራንስፈር ይደረጋል እንላለን። ሶስተኛው ሀሳብ ቴርሞዳይናሚክስ ወርክ ኢዝ the quantity of energy transfer from one system to another። ቴርሞዳይናሚክስ ወርክ የምንለው ኳንቲቲ ኦፍ ኢነርጂ ሲሆን ከአንድ ሲስተም ወደ ሌላ ሲስተም ትራንስፈር ሲደረግ you see which is a quantity of energy transferred from one system to another ከአንድ ሲስተም ወደ ሌላ ሲስተም ሲሸጋገር ደግሞ ቴርሞዳይናሚክስ ወርክ ብለን እንላለን ማለት ነው። ቴርሞዳይናሚክስ ዳይናሚክ ነው ማለት ነው። እዚህ ጋር ደግሞ በጥልቀት ስናያቸው when an object is heated its temperature rise since the average kinetic energy of its particle increase። አንድ ኦብጀክት ሲሞቅ ቴምፕሬቸሩ ይጨምራል። ስናሞቀው ቴምፕሬቸሩ ይጨምራል። ይሄ ማለት አቨሬጅ ካይኔቲክ ኢነርጂው ይጨምራል ማለት ነው። ይሄ ካይኔቲክ ኢነርጂ ደግሞ ኢንተርናል ኢነርጂ ውስጥ አለ። ስለዚህ በሰዓት ኢንተርናል ኢነርጂም ይጨምራል ማለት ነው። in other words the energy stored in the substance is increased። በሰብስታንሶች የታመቀው ኢነርጂ ደግሞ በዚህ ሰዓት ይጨምራል ማለት ነው። ለምን? ቅድም ኢንተርናል ኢነርጂ ስላለ ብለናል። ሰብስታንሶች ላይ ኢንተርናል ኢነርጂ አለ። ይህ ኢንተርናል ኢነርጂ ደግሞ የካይነቲክ እና የፖቴንሻል ድምር ስለሆነ ማለት ነው። ስለዚህ አቨሬጅ ካይነቲክ ኢነርጂ ጨመረ ማለት በሌላ ቃል የሰብስታንሶች ኢንተርናል ኢነርጂያቸው ወይም ደግሞ ስቶር የተደረገው ኢነርጂ ኢንክሪዝ ያደርጋል ማለት ነው። this energy stored in the object is what we call internal energy you see ውስጥ ታሞቆ ያለው ኢነርጂ ቅድም ብለናል ኢንተርናል ኢነርጂ ብለን እንጠራዋለን። when the tea is cooling down it is releasing its internal energy in the form of heat። ሂቱ እየቀዘቀዘ ሲመጣ ቲው is cooling down ብለናል። ቲው እየቀዘቀዘ ሲመጣ ኢንተርናል ኢነርጂው በሂት ፎርም ትራንስፈር እየተደረገ ነው። ስለዚህ ኢንተርናል ኢነርጂው ከውስጡ ሉዝ እያደረገ ከመጣ በሂት ፎርም ወደ ሌላኛው ሲስተም እየተሸጋገረ ነው ማለት ነው። ኢንተርናል ኢነርጂ is equal to the sum of internal kinetic energy due to the molecular motion, translational, rotational, and energy vibration, and the internal potential energy due to the molecular attractive force። ስለዚህ እነዚህን አይተናል በሞሌኩላር አትራክቲቭ ፎርስ አማካኝነት እንደሆነ ማለት ነው። ሂት ኤንድ ወርክ አር ቱ ዲፍረንት ዌይስ ኦፍ ትራንስፈሪንግ ኢነርጂ። ቅድም ሪሌት የሚያደርጋቸው ነገር አለ ብለናል። ሂት ኤንድ ወርክ አር ቱ ዲፍረንት ዌይስ ኦፍ ትራንስፈሪንግ ኢነርጂ ፍሮም ዋን ሲስተም ቱ አናዘር። ሂት እና ወርክ የተለያየ ኢነርጂ ትራንስፈር ማድረጊያ መንገዶች ናቸው። ሂት እና ወርክ የምንለው የተለያየ ኢነርጂን ትራንስፈር ማድረጊያ መንገዶች ናቸው። ይሄ ማለት ሂት በተርማል ኢነርጂ በኩል መልክ ትራንስፈር ሲያደርግ በሲስተሞች መካከል በተርማል ኢነርጂ መልክ ትራንስፈር ሲያደርግ፣ ወርክ ደግሞ በመካኒካል ኢነርጂ ያው እዚህ ጋር ስናነበው ሂት ኢዝ ዘ ትራንስፈር ኦፍ ተርማል ኢነርጂ ቢትዊን ሲስተም። ሂት የምንለው ትራንስፈር ኦፍ ተርማል ኢነርጂ ነው። ዋይል ወርክ ኢዝ ዘ ትራንስፈር ኦፍ መካኒካል ኢነርጂ ቢትዊን ቱ ሲስተምስ። ወርክ ደግሞ የምንለው
የመካኒካል ኢነርጂ ትራንስፈር ነው። በሁለት ኦብጀክቶች መካከል ወይም በሁለት ሲስተሞች መካከል የመካኒካል ኢነርጂ ትራንስፈር ነው ወርክ። ከዛ if heat is supplied to an enclosed gas, the temperature of the gas increases by then increasing its internal energy. If the gas is closed by a movable poison, as shown in the figure 5.2, which means 5.2 here, as a figure 5.2. This is the figure 5.2. Work is done by the expanding gas in raising the poison up. You see, እዚህ ጋር በሆነ ክሎዝድ በሆነ ሰብስታንስ ውስጥ ወይም ኦብጀክት ውስጥ ሂት ሰፕላይ ቢደረግ ውስጥ ያለው ኢንተርናል ኤነርጂ ይጨምራል። ይሄ ማለት ውስጥ ያለው ኢንተርናል ኤነርጂ ሲጨምር ኮዙ የአቨሬጅ ካይነቲክ ኤነርጂ መጨመር ነው። ምክንያቱም ሂት ሰፕላይ ሲደረግ ቅድም እዛ ጋር እንዳነሳ ነው አቨሬጅ ካይነቲክ ኤነርጂ ይጨምራል ብለናል። ወርክ ደን ደግሞ በዛ በተዘጋበት ኢንክሎዝድ በተደረገበት ነገር ላይ ወደ ላይ ስንስበው ፒስቶን አፕ ስናደርገው ይህን ፒስቶን አፕ ስናደርገው ውስጥ ያሉ ሞሌኪሎች ጋዞች ፍሪሊ ኤክስፓንድ እንዲያደርጉ ያደርጋሉ። ኤክስፓንዲንግ ጋዝ ኢን ሬይዚንግ ዘ ፖይዝን አፕ ጋዞች ኤክስፓንድ እንዲያደርጉ ያደርጋል። ሂት ሰፕላይ ተደርጓል። በዛ ላይ ደግሞ ወርክ እየተሰራ ነው። ወርክ ደን አለ ማለት ነው። ፒስቶኑን አፕ ሲያደርገው ውስጥ ያሉ ጋዞች ወይም ፓርቲክሎች ኤክስፓንድ እንዲያደርጉ ያደርጋል። Thus the heat supplied is converted partially into internal energy and partly into work done. በዚህ ሰዓት ሰፕላይ የተደረገው ሂት ወይም እየተጠቀሙ ያለው ሂት ወደ ግማሹ ወርክ ደን ሲቀየር፣ ግማሹ ደግሞ ወደ ኢንተርናል ኢነርጂ ይቀየራል። ይህን ኢንተርናል ኢነርጂ ደግሞ ሞር ለመጨመር ቅድም ወደ ላይ ሳብ ሲያደርገው ፒስተኑን ጋዞችን ኤክስፓንድ እያደረገ ነበር፣ እያስፋፋ እንዲንቀሳቀሱ በስፋት እንዲንቀሳቀሱ እያደረገ ነበር። አሁን ግን ወደ ታች ቢገፋው ውስጥ ያለውን ኢንተርናል ኢነርጂውን ይጨምራል። ስለዚህ we can also increase the internal energy of the gas by pushing the piston down and compressing the gas. ጋዙን በዛው ኮምፕረስ እያደረግን ሂቱን ውስጥ ያለውን ኢንተርናል ኢነርጂውን መጨመር ይቻላል ማለት ነው። ፖቴንሻሉን መጨመር ይቻላል ማለት ነው። ፖቴንሻል ኢነርጂውን መጨመር ይቻላል። ስለዚህ በዚህ ሰዓት ሰፕላይ የተደረገው ሂት በሁለት ተከፈለ ማለት ነው። ወደ ምንና ወደ ምን? ወደ ኢንተርናል ኢነርጂ እና ወደ ወርክ ደን እና ኢንተርናል ኢነርጂ፣ ፓርሻሊ ኢንተርናል ፓርሻሊ ደግሞ ወርክ ደን ማለት ነው። ስለዚህ ክሎዝድ በሆነ ነገር ላይ ወደ ታች ፕረስ የምናደርገው ነገር ከሆነ ፓርቲክሎች የባሰ ኮምፕረስ እንዲደረጉ የምናደርግ ከሆነ ውስጥ ያለውን ኢንተርናል ኢነርጂ እየጨመርን ነው ማለት ነው። እንደዚሁም ሂትን ሰፕላይ ስናደርግ ካይኔቲክ ኢነርጂ ሲጨምር ውስጥ ያለው ኢንተርናል ኢነርጂ ይጨምራል ማለት ነው። in review question 5.1 እስከ 4 ያለውን እንሰራና ወደ 5.2 እናልፋለን። አንደኛው explain the concept of heat and describe effects of heat ይለናል። ኮንሰፕት ኦፍ ሂት ምንድን ነው? explain the concept of heat ሲለን ዋናው የሂት ኮንሰፕቱ ምንድን ነው? ሂት ማለት the transfer of energy ነው ብለን አይደለ? ኢነርጂ ስለሆነ ደግሞ እርሱ ራሱ ሜጀር የሚደረገው በጁል ነው። ስለዚህ ወርክ እና ሂት ክሎዝሊ ሪሌት የሚደራረጉ ሲሆን ግን ቴምፕሬቸር እና ሂት ዲፍረንት የሆኑ ኳንቲቲዎች እንደሆነ አይተናል። ስለዚህ ሂት ትራንስፈር የሚደረገው
ከሆተር ኦብጀክት ወደ ኩለር እንደሆነም ደግሞ አይተናል። ስለዚህ ኮንሰፕቱ ይሄ ነው። ሂት is the transfer of energy, the transfer of thermal energy, but work done is the transfer of mechanical energy. ሁለተኛው describe the effects of heating ይላል። ምንድን ናቸው ኢፌክት ኦፍ ሂቲንግ? ምን አይነት ኢፌክቶች አሉት? The first one is change in temperature. ቴምፕሬቸርን ይቀይራል። ሂቲንግ ላይ መጀመሪያ ኩለር ከሆነ ወደ ሆት ያመጣዋል ማለት ነው። አንድ ነገር ሂት ስናደርግ ኢፌክቱ ነው ቼንጅ ኢን ቴምፕሬቸር። ሁለተኛው ኤክስፓንዚሽን፣ ኤክስፓንድ ማድረግ ይጀምራሉ። ስለዚህ ኤክስፓንዚሽን ሁለተኛው ኢፌክት ይሆናል። ሶስተኛው ኢፌክት ኬሚካል ሪያክሽን ነው። ሂት አንድ ነገር ኬሚካል ሪያክሽን እንዲከናወን ያደርጋል ማለት ነው። ኬሚካል ሪያክሽን ነው ሁለተኛው ነገር። እንደዚህ ያለ ብዙ ኢፌክቶች አሉት። እናንተ እሱን ስሩት። ሁለተኛው what are the factors that causes heat flow between two systems which are in thermal contact? ሁለት ኦብጀክቶች በተርማል ኮንታክት ላይ ሆነው ሂት ፍሎ የሚያደርጋቸው ፋክተሮች ምንድን ናቸው? ሂት ፍሎ እንዲያደርግ የሚያደርጋቸው ፋክተሮቹ ምንድን ናቸው? በዋነኝነት የመጀመሪያው ቴምፕሬቸር ነው። ለምን ቴምፕሬቸር አለ? ቴምፕሬቸር ዲፍረንስ ነው አንደኛው። ቴምፕሬቸር ዲፍረንስ ስንል ቴምፕሬቸር ከከፍተኛ ወይም ደግሞ አይሚን ከሂት ወደ ኩለር ወደ ሆነው ከሆት ኤሪያ ወደ ኩለር ትራንስፈር ስለሚደረግ ለሂት ፍሎው አንደኛው ፋክተር ቴምፕሬቸር ዲፍረንስ ነው። ሁለተኛው ኔቸር ኦፍ ማቴሪያል። አንዳንዶች ሃይሊ ኮንዳክተር ሲሆኑ ጉድ ኮንዳክተር የምንላቸው አሉ። እንደዚሁም ደግሞ ኢንሱሌተር የምንላቸው ባድ ኮንዳክተሮች ማለት ነው። እነዚህ ኔቸር ኦፍ ማቴሪያል እንላለን። ጥሩ የሚያስተላልፉ አሉ፣ ጥሩ የማያስተላልፉ አሉ። አሁን ሜታል ላይ ብታረጉት ሂት ቶሎ ብሎ የሚያስተላለፍ አቅም አለው በኮንዳክሽን መልክ። ለምሳሌ በኮንዳክሽን መልክ ስናይ ፓርቲክሎች በመብላላት ከአንደኛው ፓርቲክል ወደ ሌላኛው ፓርቲክል በመብላላት ሰውየው የያዘው ነገር እንዲሞቀው፣ እንዲግሎ፣ እንዲያቃጥለው ያደርጋል። ስለዚህ ኔቸር ኦፍ ማቴሪያል ስንል አንደኛው ፋክተር ነው ማለት ነው ለሂት ፍሎ። ሶስተኛው ኤሪያ ኦፍ ኮንታክት፣ ኤሪያ ኦፍ ኮንታክት ነው ለሂት ፍሎ ፋክተር የሚሆነው ኤሪያ ኦፍ ኮንታክት። አራተኛው ደግሞ ዲስታንስ ኤንድ ቲክነስ ነው፣ ዲስታንስ ኤንድ ቲክነስ። ስለዚህ እነዚህ አራቱ ሜጀር ፋክተር ናቸው ለምን ሂት ፍሎ ሀፕን እንዲያደርግ የሚያደርጉ ማለት ነው። ሶስተኛው is there any heat exchange between two systems in internal contact if they are in thermal equilibrium? ቀላል ጥያቄ ነው። ሁለት ኦብጀክቶች ተርማል ኢኩሊብሪየም ላይ ከደረሱ ቼንጅ ኔት አለ ወይ ነው የሚል፣ የለም። ሂት ቼንጅ አለ ወይ ነው የሚል፣ ሂት ኤክስቼንጅ አለ ወይ ነው የሚል፣ የለም። ለምን? አንድ የኢኩሊብሪየም ደርሷል። ሁለቱም ባላንስ አድርጓል። ማን ወደ ማን ይሄዳል? ስለዚህ ምንም አይነት ሂት ኤክስቼንጅ አይደራረግም ብለናል። ስለዚህ አንድ የተርማል ኢኩሊብሪየም ያለም ነገር ሂት ኤክስቼንጅ ያደርጋል እንዴ ብለን ማሰብ ራሱ አያስፈልግም። ምክንያቱም ባላንስ አውት ስላደረጉ ሁለቱም ኢኳሊ ስለሚገኙ ማንም ወደ ማንም ስለማይሄድ ማለት ነው። አራተኛው is it possible to reduce the net heat flow to zero? What about internal energy? Is there any relationship between internal energy and temperature? የመጀመሪያው is it possible to reduce the net heat flow to zero? Yes, of course, possible ነው። እንዴት? ሁለት ሲስተሞች
ኢን ተርማል ኢኩሊብሪየም ከደረሱ ሂት ፍሎ ዜሮ ይሆናል። ስለዚህ ሂት ኤክስቼንጅ አይኖርም ብለናል። በዚህ ሰዓት ሂት ፍሎ ዜሮ ነው ማለት ነው። Second, what about internal energy? Also the internal energy በዚህ እንወክላታለን። ያው internal energy እሱም ኮንስታንት ይሆናል። So the internal energy become constant because during the thermal equilibrium the internal energy do not change. The heat energy flow ማድረግ ኢንተርናል ኢነርጂን ቼንጅ ያደርጋል። ነገር ግን አሁን ሂት ፍሎ የለንም። ሂት ፍሎ ስለሌለን በተርማል ኢኩሊብሪየም ጊዜ ኢንተርናል ኢነርጂ የምንለው ነገር ምንድን ነው? ኮንስታንት ነው። Is there any relationship between internal energy and temperature? Of course. በኢንተርናል ኢነርጂ እና በቴምፕሬቸር መካከል ሪሌሽንሽፕ አለ፣ ህብረት አለ፣ ግንኙነት አላቸው። አዎ ኢንተርናል ኢነርጂ ጨመረ ማለት ቴምፕሬቸር ጨምሯል ማለት ነው። ምክንያቱም አንድን ኦብጀክት ሂት ስናደርገው ቴምፕሬቸሩ ራይዝ አፕ ያደርጋል which means the average kinetic energy of the substance going to be increase. Between internal energy ውስጥ ያለው ኢንተርናል ኢነርጂ ደግሞ የፖቴንሻል እና ካይኔቲክ ድምር ነው ብለናል። ስለዚህ ካይኔቲክ ውስጥ ሲጨምር ፖቴንሻሉ ውስጥ ያለው ኢንተርናል ኢነርጂ መጨመሩ ስለማይቀር ማለት ነው። ኢንተርናል ኢነርጂ መጨመሩ ስለማይቀር ምክንያቱም የሁለቱ ሰም ስለሆነ ከሁለት አንዱ ከጨመረ ይጨምራል። ቴምፕሬቸር ሲጨምር ኢንተርናል ኢነርጂ ይጨምራል ማለት ነው። ይሄ ነው ሪሌሽንሺፓቸው። እሺ በቀጣይ ደግሞ ሂት ትራንስፈር ኤንድ ሜካኒዝም የሚለውን እናያለን። Thank you for watching. Don't forget to subscribe and click